ሰላም ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በሀገርም ውስጥም በውጭም ያላችሁ ውድ ኢትዮጵያውያን እንዴት ናችሁ? እኔ ያለው ክብሩ ይስፋ ለመድኃኔዓለም። እንኳን ለሐዋርያት ጾም አደረሳችሁ ክርስቲያን ኦርቶዶክሶች፣ እንኳን አብሮ አደረሰን እና በተረፈ ሰላም ናችሁ ወይ? እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬ ርዕሴ ደግሞ አረብ ሀገር የምትኖሩ ሴቶችና ኢትዮጵያ ያሉ አንዳንዶች ወንዶች፣ እዚህም ያሉ አንዳንዶቹ ሴቶች፣ ሁላችሁም ሳትሆኑ ማለት ነው። እና እኔ የምለው ቆይ ገንዘብ ካላክን መኖር አይቻልም እንዴ? ገንዘብ ካልተላከ ኢትዮጵያ ያለ ወንድ እኔን ሊያገባኝ ወይ ደግሞ እኔን ሊያፈቅረኝ አይችልም? ይቻላል እኮ። እንደውም ራስሽን ጠብቀሽ ቀጥታ ወደ ጨዋታን የገባሁትና በቃ ተናደድኩ በጣም። የሆነች ልጅ አለችና የዛሬ 8 ወር ምናምን ቢያንስ አመት ልሞላት ነው ኢትዮጵያ ከገባች። እስካሁን ግን ትንከራተታለች። የገዛ ቤቷ የበራሷ ንብረቷ ላይ እየተጫወተባት ማለት ነው። ባል ተብዬ ባልም አለም ምን አልወለደች ምን አላለች። ልጅቷ ቤተሰብ የላትም፣ እናት አባት የላትም፣ ግን ወንድሞችና እህቶች አላት። እና ያቺ ልጅም አዩን የምትከታተሉ ልጆች ታውቂያታለች ወይ ነው የምትባል። እና በጣም በቃ ስቱፒድ የሚባል ስቱፒድ ማለት ነው እንጂ እኔ በምን አንደበት እንደሚገልጸው ልጁ የሆነ ኩርንችት አስተሳሰቡም እንደ ቁመቱ ያጠረ እግዚአብሔር ይቅር በለኝ ስለ አነጋገሬ። እና ልጁ በጣም በቃ እኔ እንጃ በጣም እከታተላቸው ነበረ። ቢያንስ ለፋሲካ ታርቆ ነበረ በቃ ምናምን ብሎ አሁን ከገባች በኋላ ደግሞ ሌላ ነገር ፈጥሮባት ልጅቷ ጭራሽ ሌላ ነገር ውስጥ ገብታ አሁን ታማ እሷ ጸበል ለጸበል ትንከራተታለች። እሷ አንድ የሆነች ሰው ማትመስል ልጅ የሆነች እሷ ምን እንደምላት አላውቅም። እና ከሷ ጋር ሆነሽ ኩሉለ እያለ ጭራሽ ቤቱ ሸጥ እሷ አረብ ሀገር ትመለስ ድጋሚ 14 አመት እንግዲህ አስብ። እኔ 4 አመት ምናምን ሰርቼ ደክሞኛል እያልኩ ያው ከዛ በፊትም ሰርቻለሁ ሌላ ሀገር። ግን 14 አመት አንድ ቤት ሰርታ ካውያ ኩሽና ውስጥ ስትሰራ በኤሌክትሪክ እና በጋዝ ጉልበታ አልቆ ታይቃላችሁ። አረብ ሀገር የሚሰሩ ሴቶች ጋዝ አለ ኤሌክትሪክ አይሰራም። ካውያ እንደገና ኤሌክትሪክ ነው። እንዲህ በምን ማብራቱ ራሱ የሚበራ ማብራት ራሱ እኛ አንድ አምፑል ነው የምንጠቀመው። እነሱ በጣም በቃ በደንብ እንድታዩ ስለምፈልግ እሱ ራሱ ላቡ አንዲ እየተንጠፈጠፈ 14 አመት ሰርታ አሁን ቤቱን አሳምሮ ምን ብሎ ገንዘብ የለኝም እያለ እሷ ሲጨቃጨቅ እሷ ስትወጣላት ቤቱን አሳምሮ ምናምን። አዩ ግን ይሄን ቪዲዮ የምታዳምጪ ከሆነ እግዚአብሔር አምላክ ያሰብሽ ሁሉ ያደርግልሽ ከኃጢአቶች። በእውነት እንደ አንቺ ሴት የለም ምድር ላይ። እግዚአብሔር እንደ አንቺ አይነቱ ያብዛልን። እኔ የምላችሁ ደግሞ እሷን ቪዲዮ እዩ። ሌሎቻችሁም አሁንም ዛሬ የምትልኪ ያለሽ ነገ የምትልኪ የተዘጋጀሽ ያለሽ የፈለገ ባልሽ ወልደሽ ለምን 30 ልጅ አትወልጂም? ሰው 30 ልጅ አይወልድም። ለምን የፈለገ ነገር አይሆንም። በቃ ወንድ ልጅ ነው ኩልሽ ቢሸከም ሀገር ቤት ያለ አይራበም። ሸገር ዳቦ ይበላል ምንም እንኳን ቢያጣ። አንቺ እዚህ ስንት ነገር አይተሽ በበረሃና በብርድ ተቃጥለሽ እዛ ገንዘብ ልከሽ እዛ ምን እንድጠብቅሽ ነው የምታስቢው? ገንዘብሽን ራስሽ ያስቀምጠሽ ሁሉ ነገር ስትይ ይደርሳል። የባልሽን ጸባይ የምታቂ ከሆነ ማለት ነው መቼም አብረሽው ስትኖሪ እሱ ገንዘብ ፈላጊ ከሆነ ታውቂያለሽ። ሰው ጨዋ የለም አይቀመስም። ግን ያው በአንዳንድ ነገር ትረጃለሽ። ያንን ገንዘብ አለመላክ በቃ ራስሽ ጋር አስቀምጪ። ስትሄጂ ሁሉም ነገር ይደርሳል። መች ነው ማን ነው ያለሽ አገር ቤት ስትሄጂ ትሞቻለሽ ተብለሻል? ካላክሽ አይውደደኝ በቃ ገንዘብ ካላኩላት አይውደደኝ። ለምን ገደል አይገባም? በቃ የፈለገ ነገር ቢሆን ገኔ ገንዘብ የሚፈልግ ቤተሰብ የሚሆን ባልም ጓደኛም አልፈልግም። ለምን እዚህ አንቺ የምታሳልፊ ህይወት የምታቂ አንቺና ፈጣሪ እና ሌላ ያንቺ አይነት እዚህ አረብ ሀገር የሚኖሩ ሴቶች ምንም ኃጢአት የለውም ባትልኪ ራሱ። ለምን ራስሽ ነሽ ቆመሽ 24 ሰዓት ቆመሽ ለሊት ራሱ የምትተኝ እንቅልፍ የሆነ የሚያሳስብ እንቅልፍ ካሁን ይጠሩኝ ይሁን ካሁን ነጋ ይሁን። አሁን ትምህርት ቤት ተዘግቷል። ለነገሩ ምን እረፍት አለ? እሱ እረፍት የለውም። ጠዋት ትምህርት ቤት ልጆቹን ለመሸኘት ለሊት ተነስተሽ ከስራ ሲመጡ ደግሞ እነሱ መጡ እነሱን ማስተናገድ ምን ሆነ ምግብ የጣፈጠ ያልጣፈጠ ቤቱ ዛሬ ጸድተዋል። በቃ ስንት ነገር ተጨንቅሽ ያን ሁሉ ስታደርጊ ማን ነበር አጠገብሽ? አረ እንደው በፈጠራችሁ ለምናችሁ ገንዘብ አትላኩ። ቤተሰብሽም ጓደኛሽም ወንድምሽም ማንም ቢሆን ስኖርሽ ብቻ ነው የምትፈልግ። ቤት ውስጥ ራሱ እናት አባትሽ እያሉ ያለው ነው የሚከበረው። ያለለው ሁላችሁም ታውቃላችሁ ቤተሰቦችን ናቸው። ግን የሆነ የተፈጥሮ ይሁን አይዶን ነው
በቃ እንትን ይላሉ ያደላሉ ወዳለው ሰው ገንዘብ ወዳለ ሰው ማለት ነው። አንቺም ትደርሻለሽ ስትሄጂ መኪና መግዛት ከፈለሽ ቤት መስራት ከፈለሽ ምንም ማድረግ ከፈለሽ እጅ ያለሽ እግር ያለሽ የዚህ የምትሰሪ እንዳንቺ ጠንካራ የለም። ቆመሽ ያን ሁሉ ሰዓት እግዚአብሔር ጉልበታችንን ይባርክልን። አሁንም ትችያለሽ ገብተሽ የፈለሽው ያንን ቤት እኮ ያንንም ያክል ፎቅና ምድር ስንት እንትን ተቆጣጥረሽ አንቺ ነሽ እየሰራሽ ያለው ኩሽና እየሰራሽ ልጆቹን ትሪት እያደረግሽ ታማሚ ካለ ከሱ ጋር መከራሽን እያየሽ ምግቡን ጣፈጥ ያልጣፈጥ ስንት ቦታ ያን ሁሉ ሰርተሽ እንዴት ነው ኢትዮጵያ ሄደሽ የሆነ ቤት ማቆምና መኪና መግዛት ወይ የሆነ ነገር ማድረግ እንዴት ያቅትሻል? ወይ ደግሞ እዚህ ሆኜ አድርጋለሁ ተጨማሪ ገንዘብ እንድኖረኝ እፈልጋለሁ እዛ ጋር ያለው ነገር ያስደስተኛል ብለሽ ካሰብሽ ቤተሰቦችሽ ማወቅ ያለባቸው ከባልሽ ቤተሰብ ደግሞ አንድ ሰው ማወቅ ያለበት ያ እንትንሽ እንዳይጠፋ ማለት ነው። ከዛ ውጪ እኔ ትላንት ተቃጥዬ ከትላንት ወዳ ጭራሽ አዩ ቤት ድረስ መጥቶ ምን ይላታል? እሷ አረብ ሀገር ትሄድ ካሜራ እንዳትደቅኝ እመጣለሁ ብላ ያቺ መሽገር የሰው እንትን እንኳን የማትመስል ከሴት ማፀን ያልወጣች እኔ እንደው አዩ ግን በጣም ልብሽ ሰፊ ነው በእውነት። እኔ ቢሆን እንደው ጥርሷን አራግፌ ነበር ከዛ ቤት ማበረር። ጭራሽ አላስገባትም ቤቴ ራሱ ክረምት ላይ እንደዛ አስገድዶኝ ነው ምን ብሎኝ ነው ብላ አዩ እስከምትረዳ ድረስ ያቺ ወይኗ ራሱ መልሷ እሷ ቤቷን ያፈረሰችባት መልሳ እሷ ራሱ ስትረዳት ነበር። አሁን ያ ሁሉ ቀርጦ ጭራሽ በሰው ቤት የልጅቷን ልብስ እየለበሰች ጭራሽ የልጅቷ አልጋ ላይ እየተኛች ምን እያለች ያንን ቁርንችትማ አዩ እንዳይወጣ ከዛ ከእስር ቤት አሁን አስገብተሻል። ትላንት በጣም ነው ደስ ያለኝ። በጣም በቃ ተቃጠልኩ በቀደም እሱን ቪዲዮ እያየሁ እንጂ አንቺ ሰርተሽ አንቺ ለፍተሽ እሱ ሌላ ሴት አንስቶ ደግሞ እኮ እንዴት እንደሚያወራ ራሱ አፉን ሞልቶ በቃ አንቺ ምን ሰርተሽ አንቺ ብቻ ነሽ እንዴ? እሱ ምን ሲሚንቶ ገዛ ብሎኬት ገዛ። አዎ በፊት እንደውም የተሰራ በጭቃ ነው። አሁን ነው በቀደም አፍርሶ ድጋሜ የሰራ። እሱ የሚሰራ ሰራተኛ ነው። ቆሞ እንደዚህ ቆሞ ማሰራት ብርቅ ነው እንዴ? ብርቅ ነው። ሴትም ታሰራለች። አዎ አውቃለሁ። ቤተሰቦቼ እህቴ ነው ብዙ ነገር ያደረገችው ያለ ምንም እንትን ማለት ነው። እና ያንን ማሰራት እሷ እኮ አካል ነበረች። እሷ አካል ናት። እኛ በማንም ሃይማኖት ምስት ማለት ያንተ አንድ አይን፣ ያንተ አንድ እግር፣ ያንተ አንድ እጅ አካል ናት። አካልን ጎርተ ያቺኛው ደግሞ ምን አይነት አይምሮ እንዳላት እሱን ከልጅቷ ጋር ቢያንስ 21 ምናምን ዓመት ኖሯል በፍቅርም እና በትዳር አንድ ላይ የልጅቷን ጓደኛዋ ነው። እቺኛዋ ደግሞ ያቺኛው ያልታመነች መታ ቤቴ ነው ትዳሬ ነው ውጪ ብላ አዩ እንትናን ወይኑ ስታባርራት እኔማ ተቃጠልኩ በቀደማ። አሁን ትላንት ያንን ቪዲዮ ሳይ በጣም ነው ደስ ያለኝ። አይዬ አሁንም እዛው ደግሞ ሽጉጥ አለ። የሚገርማችሁ እናንተ ግን ኢትዮጵያ ውስጥ ወይ እንዴት ነው እንደዚህ ነፃነት አትሉ? ይሄ ምን እንደሚባል ራሱ አላውቅም። ሽጉጥ እንደዚህ ካሜራ እንዳለ እያወቀ እንዲህ ይሽቀርጉ እንትን የሆነ እንደ ፕራንክም ነገር ነበርና አዩ ባለፈው ስትለው አሁን እሱን ራሱ አዩ በጣም ጎበዝ ናትና እሱን ራሱ እንትን አለችው። በቀደም ትናንት ተናገረች እንደዚህ ሽጉጥ አለው ምናምን ብላ። ወይኑ አለመግደልሽ ራሱ ልጁ አልሞትሽም፣ አሁንም ጸበልሽን በደንብ ተከታታይ፣ ንብረትሽን ውሰጂ። ደግሞ ያን ሁሉ አድርጎ ምን ይላል ትላት? ፕራንክ ነው አዩ ካሜራ ደቅነ እነሱ ቤት መጣ የሆነ አማክሪኝ አሁን የሆነ ካንቺ እርዳታ ፈልጋለሁ ብላ ያቺ ድጋሜ ምስት የተባለች ቅምት። ከዛን አዩ ጎበዝ ናትና ካሜራ ደቅና እንደዛ ስታወራ ካሜራ ነበረ። ከዛ በኋላ ባልየው ተብዬ መጣ። ያቺ ያ ኩርንችት እኔ ባል ማለት ነው ስመጣ እንደዚህ ልንሸጥ ነው ላንቺ እናካፍልሻለን ወይኑ የምትባል ውጪ ድጋሜ ትሄድ ውጪ ልክ የሆነ ነገር እንዳስተቀመጠች እሷ እዛ ትሄድ አዩ አካፍልሻለሁ እኛ እንኖርበት። ወይኔ አዩ ግን እንደው አንቺን በጣም አደነኩሽ። በጣም በቃ እኔ እንጃ በምንም ቃል እንደምገልጽ አላውቅምና አሁን ያ ሁሉ ካደረገ በኋላ ፕራንክ ነበረ። ፖሊስ ሲያይ ትላንት ድፍረቱ ልቡን ነፍት ፕራንክ ነበረ እንጂ እኔ ምንም እንትን አላልኩም። አዩ አሁንም እንዳይወጣ ከዛ ቤት እንደገና ደግሞ ያቺ መሽገር እዛ ቤት ድጋሜ እንዳትመጣ። አሁን ድጋሜ ደግሞ ሸውዶኝ ነው አታሎኝ ነው ምናምን ብላ ድጋሜ ሌላ ነገር እንዳይፈጠር አዩዬ ልጅቷን ከዚህ በኋላ በቃ ከራሴ ላይ እንዴ ፕሮቴክት ማድረግ አለብሽ። ከት ካንቺ ጋር እንዳትገናኝ፣ እሱም ደግሞ ከእስር ቤት እንዳይወጣ ንብረቷ ሳይሰጣት እንደውም እሱ ሀፍ በቃ ከ100% 25% ቢደርሰው ነው 75ቱ የልጅቷ ነው። ምን ሰርቶ ቤቱን የሚሰራ ሌላ ቆሞ ማሰራት ብርቅ አይደለም። እንጨት የሚጭን መኪና በእንትን ተሸክሞ አላመጣ። እሱ 25 ሰጣው። እሷ ቤቱን አስተካክላ በጸበልና በንስአ ምናምን ህይወትሽን አስተካክለሽ ኑሪ።
አሁንም እሱ ጠላትሽ ነው። ከእስር ቤትም ከወጣ መቼም የኢትዮጵያ እስርም አይባልም። እሱ እዛ ጭራሽ በልተው ጠግቦ ይመጣል። ራስሽን ጠብቂ አዩዬ፣ አንቺም ራስሽን ጠብቂ። ያቺ ልጅቷ ድጋሜ አሁንም ሌላ ታሪክ እንዳትሰራ እኛም እሷን እያየን ሌሎቹ በቃ የሆነ ህርቅ መስሎ ሲመጣ አይ እንደዚህም ለካ አለ ልታረቅ ብላ የምታስብ አትጠፋም። ስለዚህ አዩዬ ልጅቷን እንዳትቀርቢያት ከዚህ በኋላ በቃ ለምን ተርባ መንገድ ላይ ስንት አለ የተራበ ህዝብ፣ ስንት አለ ዛሬ ሳይበላ ስንት ቀን የሚያድር። እቺ ጠግባ ጉልበት አላት ከፈለክ ለምን አትሰራም እዛ ሰው ቤት? ለነገሩ ማን ያስጠጋታል? ቤተሰቤ አይፈልጉኝም ትለኝ ደግሞ ማን ይፈልግሻል ሲጀመር አንቺ። ስለዚህ በእናታችሁ በሰው ትዳር ገብታችሁ ጣልቃ ገብታችሁ የምትበጠብጡ አሁንም የናሆም ነገርም ነበረ፣ እሱ ሌላ ቀን ተመጣበታለሁ። እዚያ ነገር ሰርታችሁም ሴት ላይ የምትጨክኑ የሰውን ትዳር ለመበጥበጥ የምትሞክሩ ልጆች በጣም ሶሪ፣ ተናድጄ ነው በጣም ተናድጃለሁ። እና ተረጋጉ። ሞት የሚባል ነገር አለ። ያኔ ጓደኛ የለም፣ ባል የለም፣ እናት አባት የለም፣ ብቻሽን ነው ያንን ፍርዱ ፊት አምላክሽ ፊት የምትቆሚ። ስለዚህ ምድር ላይ ማንም እየኖረ ነው። እንደውም ኃጢአተኛው በጣም እየኖረ ነው። ሰፍ እንደፈለገ ገዳይ እየኖረ ነው፣ ሌላው ተጨቁኖ። ስለዚህ ሞት የሚባል ነገር አስቡ። ከሞት በኋላ ህይወት እንዳለም አትርሱ። ፈጣሪሽ ፊት እንደምትቆሚ አስቢ። ስለ ነፍስ ስለ ስጋሽ ሳይሆን ስለ ነፍስሽም አስቢ። ነገ ምን ይጠብቀኛል? ምድር ላይ ራሱ ስንት ነገር አለ። ለቤተሰቦችሽ ለልጅሽ ነገ እኮ አንቺ የምትሰሪው ነገር ቁጭ ብሎ ለልጅሽ ይደርስሻል። የዘራሹን ነው የሚበቅለው። ስንዴ ዘርተሽ ባቅላ አይበቅልም። የዘራሹ ነው መልሰሽ የምታጥየው። ስለዚህ በእናታችሁ የሰው ትዳር ማትበትኑ፣ በሰው ገንዘብ ማትቀልዱ፣ የሰው ጉልበትም ለመብላትም አትቸኩሉ። የትኛ ህይወት ማን ነው እናንተ አጥፊዎች 1000 ዓመት ትኖራላችሁ ያላችሁ? ኧረ በእናታችሁ ፕሊስ እላለሁ ውዶች። የአረብ ሀገር ያላችሁ ገንዘብ አትላኩ። በቃ የምትልኩ በመጠን አድርጉ። ለቤተሰብም ለባልም ለማንም አመዛዝነሽ። አንቺ እዚህ ጋር እኮ የሆነ ጫማ ግዢ ስትባይ 20 ድራም ቢባል እኔ 20 ድራም እንዴት እለብሳለሁ ብለሽ ቼክ የምታረጊ እዛ ጋር 100 ሺህ ትልኪያለሽ። ነግሬሻለሁ። እያንዳንዳችሁ እኔን አታናዱኝ ነው። ተናድጃለሁ ዛሬ። ይህን ቪዲዮ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተደራሽነት እንዲኖረው አድርጉልኝ። አመሰግናለሁ። ክበሩልኝ ውዶቼ ማሮቼ። እወዳችኋለሁ። ባይ ባይ።